ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚል ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት በጣም ፋራና ነው በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ ኮን ያለው ገባር ብሩኖ ፈርናንዴዝ ሪከርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሪኮርድ በዴቪድ ቤካም የተያዘውን 15 ሪኮርድ 15 አሲስት ሪኮርድ ሰብሮታል አሁን ለሄነሪ ሪከርድ ነው እየመጣ ያለው 4 አሲስት አራት አሲስት እኮ ቀላል ነው ነገር ብለህ እንዳታስብ ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል 4-5 ማድረግ አይችልም 5 እንደማይችል ሁላችንም እናውቃለን ተረዳኝ አይደል ስለዚህ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮች ምናምን ገባ ገና 4 ወር ያስፈልጋል ይሄን ራሱ ለማለት ነው 3 ወር ነው ፕሪሚየር ሊግ የቀረው አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባህ ኮንግራቹሌሽንስ አስቶን ቪላ መወረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ህይወታ ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የሚል ገባህ ያለበለዚያ አለቀላችሁ እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ የፈጠነ ወይ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ በስተ መጨረሻ እንደ ቲም አሪፍ ለመጫወት ሞክረናል ተጫውተናልም ግን በቃ ያው አንድ ያልተጠቀምናቸው ድሎች ዋጋ አስከፍለውናል ቢሆንም ግን የተጎዱብን ተጫዋቾች ታሳቢ ማድረግ ማለት ነው እነ ቴሌማንስ እነ ካማራ እነ ካሽ በተለየ ቴሌማንስ አለመኖር ቲሙን በቃ መሀል ላይ ክሬት የሚያደርግ ሰው አሳጥቶት ነበርና አሁን እሱ ቢኖርልን ኖሮ የተሻለ ውጤት እናመጣ ነበር ግን ለማንኛውም ቻምፒየንስ ሊግ እናንተ ግቡ ግን እኛ ዩሮፓ ሊጉን በልተን እንገባለን ቀጣይ ዩሮፓ ሊግ ጨዋታችን ላይ እናተኩራለን እሱ ላይ በሜዳችን ለመስራት እንሞክራለን ሌላው ችግር የለውም በቀጣይ ጨዋታ እንገናኛለን ፋሚሊ ማን ዩናይትድ 3 አስቶን ቪላ 1 የተጫዋቾች ሬቲንግ ማን እንደ ሁል ጊዜው ከበረኛ ነው ምን ጀምሮ እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታረጉ ሰዎች ፎሎ አድርጉ ማን እኔ ይሄ ቲም ከሳምንት እያቃጠለኝ ነው ማን ከበረኛ ነው ላመንስ ጋር ነው የምንሄደው ማለት ነው ላመንስ አንድ የኦናናን ኳስ ነው ሲመልስ ያየሁት ሌላ ምንም ነገር ቪላዎች አችሉም ጭራሽ ምን አይነት ሰዎች ናቸው ማን 8 ከ10 ለላመንስ ሰጥቷል ሉክሾ ጋር እንሄዳለን ማን ሉክሾ አንድ ሰው እንኳን አይፈትነው አንድ የሚፈትነው ሰው የለም ማን ሰውየው ወደፊት እየተንቀሳቀሰ ነበር ሲጮት የነበረው ማን 7.5 ማለት ነው ማጉዌር ጋር ሄደ ማጉዌር ምን ሆነ ነው እንዴ ድሮ የሚሰራበት ሰውዬ ናፈቀኝ አረ በእናትህ እንዴ አንተ ቻለኮ ማጋሊዝን ማይ እየመሰለኝ ነው ማን 8.5 በጣም ያበደ ጨዋታ ማለት ነው ከዛ ዮሮ ጋር ሄዳል ሌኒ ዮሮ አንተ ዋትኪንስ ሌኒ ዮሮ ይዛል ይሄ ራፐር የመሰለ ሰውዬ እንዴ ዮሮ እኮ አይችልም ነበር አሁን ከመቼ ጀምሮ ነው እንደዚህ ማን 8.5 እሱ ማለት ነው ዳሎት ጋር ሄዳል ዳሎት ማን ይሄ ሰውዬን ከክለባችሁ አስወጡት ቶሎ ብላችሁ አስወጡት ምንድነው ወደፊት ይሄዳል በተመሳሳይ ሰዓት የሆነ ጥሩ ነገር አድርጎ መጥፎ ነገር ያደርጋል እንዴት ነው አሁን ያን ኳስ እንዴት ነው ሳቶ ኮንትሮል አድርጎ ወደ ሰማይ መጥቶ ማን ይሄ ሰውዬ ጭራሽ ነው የማይችለው እንዳታስገቡት 6 ከ10 ወደ መሃል እንሄዳለን ማን ካስሚሮን ይሄ ሰውዬ ማን እንዴ ሪያል ማድሪድ ስሪፒቱ ሪያል ማድሪድ ላይ ያለ ሰው ነው የሚመስለው ምንድነው እንዴ ዝም ብሎ ኮርና ያገባል ማን ከዛ ሴሌብሬት ያደርጋል እንዲህ ምናን ይላል ማናዝ በጣም ነው የምትችለው እግዚአብሔርን ከእድሜ በላይ ነው የምትጫወተው 10 ከ10 ማለት እምቦይሞ ላለው ኮቢ ሜኖ ጋር እንሄዳለ ሜኖ ማን ሁለቱ እኔ ሁሌ ነው መናገሯ ኮቢ ሜኖና ካስሜሮ በጣም የሚገርም ጥምረት ነው ያላቸው መሃል ሜዳውን ኮንትሮል አድርገው ነው የሚጫወቱት 8.5 ማለት ነው ሜኖ ጋር ከዛ በኋላ ኩኛ ጋር እንሄዳለን ማን እኔ ኩኛ ይሄ ሰውዬ ድጋሚ ይሄን የሚያስጠላ ሴሌብሬሽን ሲያደርግ ሊዮ እንዴ አንደኛ ላይ ያደረገ ከዛ ማን በጣም ነው የሚያስጠላው ሴሌብሬሽን ምን ሆነ ነው ቀይር ሙሉ ጨዋታውን ኩክ እያደረገ ነበር ምን አይነት ጎል ነው ያገባው ብሩኖ አሲስት አደረገለት አይመችም እንደዛ ለማግባት ማለት ነው በጣም ያበደ ጎል ነው 9 ከ10 ማለት ብሩኖ ጋር እንሄዳለን ማን ይዞ የአይኔ ያየ የፕሪሚየር ሊጉን የአሲስት ሪከርድ ሊሰብረው ነው ማን ከቀን ወደ ቀን እንዴት ነው የሰው ልጅ እንደዚህ የሚችለው ማን ዛሬ 2 አሲስት ማን 15 በጣም እኔ ማለት አልፈልግም በጣም ይችላል ይዞ ከዛ አማድ ጋር እንሄዳለን ማን አማድ ማለት ነው ምንም አትችልም ገብቷላ አማድ ጨዋታውን በምን ወይ ኢፌክት እንደሚያደርግ አስረዱኝ ምንም ነው የማይችለው ይዞይ ጭራሽ ወደ ላይ ይመታል ምናምን በእናት ይቅርብህና ውጣ 7 ከ10 ማለት ነው ከዛ እምቦይሞ ጋር እንሄዳለን እምቦይሞ ማን ይዞይ ግን መላጣ ከልቡ ነው የሚችለው ሲጫወት ኳስ ተች ያደርጋል ምናምን ሰርክል እያደረገ እንደዚህ ሮቴት እያደረጉ ማለት ነው ከብሩኖ አማድና እሱ ማለት ነው እንደዚህ ሮቴት እያደረጉ የሚጮቱት ወይ በጣም ያበደ ነው ማን እምቦይሞን ዝም ብላችሁ ስላላገባ ዝም እንዳትሉት 8 ከ10 ማለት ከተቀያሪዎች እንሄዳለን ማን ሼስኮ የእውነት ይዘላል ማለት ነው ይዘላል የእውነት አግብቶ ዘለለ ያየ አይኔ ሄቷች ምንም ማድረግ አልቻልኩም 9 ከ10 ይሶዬ እየተቀየረ እየገባኮ 7 ፕሪሚየር ሊግ ዘንድሮ 2026 ላይ 7 ማን 9 ከ10 በጣም ያበደ ጨዋታ ማለት ነው
እንደዚህ በተሻሻሉበት ዘመን ኧረ በስመ አብ ይሄ ሰውዬ ተውት ብሩኖ ፈርናንዴዝን ተውት 16ኛ አሲስት ነው መሰለኝ ዛሬ ያደረገው 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴ ብሮይን እና የቲየሪ ሄንሪን ማለት ነው 8 ጨዋታ አለ በእርግጠኝነት የሚደርስበት ይመስለኛል ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው በቃ ዛሬም ተቀይሮ አግብቷል ባይዜ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች ሲያስጀምሮም ያገባል ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም ሮጥ ያልፋል ምናምን ይጨርሳል ማለት ነው በስማም ሲማማቱ በዛ ላይ ለማውጣት ምናምን ይሄ ዮሮ ራሱ ዛሬ ምርጥ ነበር ታከል ይገም ሜኑ ራሱ አረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል ማንቸስተር ዩናይትድ 51 ነጥብ ነበራቸው 54 አድርጎታል ማለት ነው ዩናይትድ ይመቻችሁ ይሄንን ቴሌግራም ናው ፕሬዲክሽንስ ብላችሁ ተቀላቀሉ ትኬቶች አሉ በየቀኑ ፒስ አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች ጀማው የምሬን ነው የምላችሁ ቆርጣ ተነስታለች ቶፕ ፎሩን እንድጅ ብያል አስነካም ብላለች አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች አፍተር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት የምሬን ነው የምላችሁ እና ግን እንኳን ደስ አላችሁ ያው ቸልሲም ተንበጫጫል እንግዲህ ሊቨርፑልን ማታ እናየዋለን በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ እንኳን ደስ አለሽ ተጫውተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍተር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ አሁን እያረጋገጣችሁ ነው ልክ እኛ ዋንጫ እንደምናረጋግጠው ማለት ነው ገብቷላ እኛ ዋንጫችንን እያረጋገጥን አይደል እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው ይመቻችሁ ዩናይትድ ኧረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘነው ብንገባ ዌስታ የምናሸንፈው ጌም ነበር ምንድነው የሚሰሩት አንተ እግዚአብሔርን ከአዝሜሮ እድሜው ስንት ነው አንዴ ነው እንደዛ የሚያደርገው አንተ ሴት ፒስ ላይ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት ይጀምሩት ምን አይነት እንቅስቃሴ ተሳዩት ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴ ነው የሚችለው አንተ ስንት አሲስት 16 አልተሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ ይሄም ሴሌብሬሽኑ ደገመው በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት ብሩኖ ሜንታሊቲው አስቶን ቪላን ቀስ በቀስ ነይጣሉት እንደዛ ለዋንጫ የሚፎካከር የነበረ ቲም አስቶን ቪላ ግምት አለ ሊቨርፑል የሚመጣላል ካንተ ከቪላ ኩልን ለ51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው ቶፕ 4 እነዛ ብቻ ሆኑ ማንቸስተርና እንትና ይገባሉ ማለት ሊቨርፑል በፈጣሪ ምን አይነት ኧረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበር